209ን ካሬ ነው ማሳያችሁ ማለት ነው። ወደዚህ ጋር ስትመጡ እንግዲህ የተንጣለለ ፈረስ የሚያስጋልብ ሳሎን ይታየናል ማለት ነው። እዚህ ጋር ዳይኒንግ ሊቪንግ ሩማችን ነው የሚታየን ማለት ነው። በቀጥታ ወደዚህ ስንመጣ በሳሎኑ በኩል ያለው ሙሉ ከተማውን የሚያሳይ ባልከኒ ነው ማለት ነው። እንደምታዩት አሳያቸው። በቀጥታ ወደዚህ ነው የምንመጣ ማለት ነው። የመጀመሪያውን የመታጠቢያ ወይም ደግሞ ፓውደር ሩማችንን እናገኛለን ማለት ነው። ወደዚህ ጋር ስንመጣ ደግሞ ሜድስ ሩም ወይም ደግሞ የሰራተኛ ክላስ እናገኛለን ማለት ነው። በቀጥታ ወደዚህ ጋር ስንመጣ የላውንደሪ ክላሳችን አለ ማለት ነው። እዚህ ጋር ወደዚህ ጋር ስንመጣ የመጀመሪያውን የልጆች ምኝታ እናገኛለን ማለት ነው። ለእያንዳንዳቸው ክሎዚት አላቸው ማለት ነው። ለእያንዳንዳቸው እንደምታዩት ያው ክሎዚት አላቸው ማለት ነው። ወደዚህ ጋር ስንመጣ የጋራ መታጠቢያ ነው የምናገኘው ማለት ነው። አሳያቸው በደንብ። ወደዚህ ጋር ስንመጣ ሁለተኛውን የልጆች ምኝታ ነው የምናገኘው ማለት ነው። ኦኬ ፊኒሺንግ የሚሰሩት ሰሞኑን ቆልፈውታል ማለት ነው። ወደዚህ ጋር ስንመጣ ማስተር ቤድ ሩማችንን እናገኛለን። በጣም ሰፊ ነው ማለት ነው። በማስተር ቤድ ሩሙ በኩልም የራሱ የሆነ ባልከኒ ያለው ማለት ነው። በጣም ነው የሚያምረው። የማስተር ቤድ ሩሙ አሁንም ክሎዚት አለው። ይኸው እንደምታዩት ክሎዚት አለው ማለት ባዝሩም አለው ማለት ነው። እንግዲህ እነዚህን ቤቶች 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን እስከ 1 ዓመት ከፍላችሁ የምታጠናቀቁትን ቤት ነው ማለት ነው ያሳየዋችሁ። ለበለጠ መረጃና ሳይታችንን ለማየት ስልካችን ከስር አለ፣ ይደውሉልን።